ጥፍራችን ላይ የሚወጡ አብዛኞቹ ጥቁረቶች ምንም ጉዳት የላቸውም። በተወሰኑ ጊዜያት ግን የቆዳ ካንሰር ምልክቶች ሊሆን ይችላሉ። ይሄም ደግሞ ኔይል ሜላኖማ ይባላል። ዶክተር አደራጀው ብርሃኑ እባላለሁ። የቆዳና አባላዘር ስፔሻሊስት ሐኪም ነኝ። ዛሬ ሜላኖማ ከቀለም አምራች ሴሎቻችን የሚነሳ ካንሰር ሲሆን ጥፍራችን ላይ ጥቁር ምልክቶች ሆነው ሊታዩ ይችላል ብለን የምንለይበት የተለያዩ ምልክቶች አሉ። አንደኛው ከስር ያለው እየሰፋ ከመጣ የመጀመሪያው፣ ሁለተኛው ደግሞ ያሉት ምልክቶቹ ቀለማቸው የበለጠ እየደመቀ ከመጣ ወይም ደግሞ የተለያዩ ቀለሞችን ማሳየት ከጀመረ ሁለተኛው ነው። ሶስተኛው ነገር ደግሞ እነዚህ ቀለሞቹ ከዚህ ከጥፍራችን ወጥቶ ወደ ቆዳችን የሚረዝም ከሆነ፣ አራተኛው ደግሞ በቤተሰባችን እንደዚህ ሜላኖማ ወይም የካንሰር ታሪክ ካለን፣ ሌላኛው ተጨማሪ ነገሮች ላይ ህመም ካየነ፣ መቁሰል ካየነ፣ እብጠት ካየነ፣ እንደዚህ ካየነ፣ ተጨማሪ ደግሞ የዚህ የቀለሙ የወጣው ነገር መጠኑ እየጨመረ ከሄደ ላይ ከ3 ሚሊ ሜትር በላይ እየሰፋ ከሄደ፣ ሌላኛው ደግሞ እድሜያቸው ከፍ ያለ ከሆነ በተለይ ደግሞ ከ40 ዓመት በኋላ ከወጣ ይሄ ነገር እንዲሁ ምልክት ሊሆኑ ይችላሉ ማለት ነው። የነዚህ ምልክቶች ይሄ ነገር መጥቶ እነዚህ ምልክቶች ካየነ ወደ ቆዳ ሐኪም ሂደነ በደንብ መጀመሪያ የምናይባቸው ደርሞስኮፕ የሚባል አለ። በደንብ አጉልቶ የተወሰኑ የምናያቸው ምልክቶች አሉ። እነሱን ነገር ካየነ ሳምፕል ይወሰድና እሱ መሆኑ ተረጋግጦ ያው እንደ ስቴጁ ያው ተገቢው ሕክምና ይደረጋል ማለት ነው። ካለዛ ግን ለህይወትም አስጊ እና አደገኛ የሆነ ካንሰር ስለሆነ ኦልዌይስ ጥንቃቄ ማድረግ አለብን ማለት ነው። እንዳልኳችሁ አብዛኞቹ ጥፍር ላይ እንደዚህ የሚወጡ መጥቆሮች አያሳስቡም። ግን ቅድም ያወራናችሁ ምልክቶች ካያችሁ ግን ኦልዌይስ ወደ ሐኪም ጠጋ ሂዳችሁ ወደ ቆዳ ሐኪም ስፔሲፊካሊ ማማከር አለባችሁ ማለት ነው። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ። አመሰግናለሁ።